አሁን ሶሻል ሚዲያ ላይ ሲዘዋወር ያየሁትን መረጃ ነው ሸር ላደርጋችሁ የመጣሁት። ስለ እነዚህ ልጆች ሽማግሌ በመካከላቸው እንደገባ ሊያስታርቃቸው እንደሆነ የሚያሳይ መረጃ አይቻለሁኝ። ብዙዎቻችን መለያየታቸውን አላመንም፣ አንዳንዶቻችን ደግሞ ተለያይተዋል እያለን ድምዳሜ የምንሰጥ ሰዎች አለን። እሱን የሚያውቀው እግዚአብሔርና እነሱ ብቻ ናቸው ያሉበትን ሁኔታ የሚያውቁት። ተለያይተዋልም እንዳይባል ምንም ያሉት ነገር የለም። ግን የሚመስለኝ እንደኔ እንደተረዳሁት ከሆነ የሚወረወርባቸውን ድንጋይ ወይም ደግሞ ትችትን ከመፍራት ትናንትና እንደዚህ ነበሩ ዛሬ ተለያይተዋል የሚመጣባቸውን ጫና ስለፈሩ ይመስለኛል ለህዝቡም ማሳወቅ ያልፈለጉት። ምክንያቱም ወይም አያስተምርም ብለው ሊሆን ይችላል እነሱ ትናንት እንደዚህ ነበር ዛሬ ደግሞ ተለያየን ብለን ህዝቡን ምን አይነት ትምህርት ልንሰጠው ነው ብለው አስበው ሊሆን ይችላል። ግን አልተሳካም። እንደጠበቃችሁን በእኛ እንደተማራችሁ እንደነበራችሁ ቢሆን ጥሩ ነበር። ግን አልተሳካልንም። በዚህ መልኩ ተለያይተናል ወይም ደግሞ ችግር ተፈጥሯል ይቅርታ ብለው ኦዲየንስም ቢሉ ቆንጆ ነበረ። እኔ ተለያይተዋል ወደሚል እርግጠኛ ሁኜ መናገር ባልችልም ልዩ እና ቅዱስ የሚባል ቻናል ነበራቸው ልዩ ብቻ ተብሎ። አሁን ልዩ ብቻ ናት ፖስት የምታደርግበት። አንዳንድ ጊዜ ድሮ አንድ ላይ ከዚህ በፊት የሰሩትን ቪዲዮዎች ፖስት ብታደርግበትም እንደኔ መሰለኝ የሰውን አቴንሽን ለመያዝ ይመስለኛል። አልተለያዩም እንዴ ተብሎ እንዲባል ቢዚ ለማድረግ ይመስላል። ኤኒዌይ አሁን ላይ ሊታረቁ እንደሆነ ነው የሚያሳየው። እግዚአብሔር አምላክ በትዳራቸው መሀል ገብቶ ሰላምን እንዲፈጥርላቸው። ምክንያቱም ከዚህ በፊት ሲሉ ሰምተናል። የሰው ልጅ እሷ እንደዚህ እያበላች እያጠጣች አንተ ተኝተክ ምግብ አልጋ ላይ እየመጣልክ ምናምን የምንል ሰዎች አለን። ማን በዳይ ማን ተበዳይ እንደሆነ በማናውቅበት የፍርድ ባንሰጥ መልካም ነው። እግዚአብሔር ነው የሚያውቀው በመካከላቸው ያለው። ከዚህም በፊት ተናግረዋል። የቤተሰብ ጣልቃ በነገራችሁ ላይ በጣም ከባድ ነው። መቋቋም ነው የማትችሉት። አይታችሁ በዙሪያችሁ አይታችሁ ካወቃችሁ ቤተሰብ የገባበት ትዳር አይደለም ገና ፍቅረኛሞች የተባለ የሆነ አንድ ሰው ከቤተሰባችሁ አልወደዳላችሁም ማለት የእናንተን ግንኙነት እንዳለ ነው የሚተረማመሰውና እሱም ሊሆን ይችላል። ያለባቸውን ችግር እግዚአብሔርና እነሱ ብቻ ናቸው የሚያውቁት። ግን እንዲታረቁ መኛለሁ። የእውነት ነው የሚላችሁ። አንድ ላይ ሆኖ ለማየት ጓጉቻለሁኝ። እግዚአብሔር ሰላማቸውን ይመልስላቸው።